أعوذ بالله من الشيطان الرجيم وما لأحد عنده من نعمة تجزى إلا ابتغاء وجه ربه الأعلى ولسوف يرضى. بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على رسول الله صلى الله عليه وصحبه أجمعين. ውድ የመማዝ ቤተሰቦች ሰላም አለይኩም ወረህመቱላሂ ተዓላ ወበረካቱሁ። ክፍል 3 አቡበክር ረዲየላሁ ዐንሁ ድንቅ ታሪክ ኢንሻአላህ። አቡበክር ረዲየላሁ ዐንሁ እጅ የሰለሙት እጅግ በርካታ ሰዎች ናቸው። ከነዚህም ውስጥ አልረቀም ቢን አቢ ረቀም፣ ዑስማን ቢን መዝዑን ሊጠቀሱ ይችላሉ። ይህ ብቻ አይደለም በባሪያ ፈንጋላ ስር የነበሩ ብዙ ሰዎች በአቡበክር ረዲየላሁ ዐንሁ ገንዘብ ነፃ ሊወጡ ችለዋል። መጀመሪያ ነፃ የወጡት 7 ሰዎች ናቸው። ከነዚህ ውስጥ ቢላል ቢን ረባህ ረዲየላሁ ዐንሁ የመጀመሪያው ናቸው። የቢላል ገዢ ኡመያ ቢን ኸሊፍ ይሰኛል። በመስለሙ ምክንያት ቢላልን ይቀጠቅጠውና ያሰቃየው ነበር። አንድ ቀን ቢላልን ያሰቃየው ሳለ አቡበክር ረዲየላሁ ዐንሁ በአጠገባቸው ሲያልፉ ይህንን ይመለከቱና ለኡመያ እንዲህ ይሉታል፣ ይህ ምስኪን አያሳዝንህምን? ኡመያም አንተ ዘንለት ሲል ይመልሳል። አቡበክርም ረዲየላሁ ዐንሁ እሺ ስንት ልክፈልህና ነፃ ትለቀዋለህ ብለው ይጠይቃሉ። በ7 ወቄት ወርቅ እሸጣለሁ ይላል። አቡበክርም ረዲየላሁ ዐንሁ እሺ እከፍላለሁ በማለት ይስማማሉ። ከዚህም ኡመያ ሳቂልና እንዲህ ይላቸዋል፣ ታውቃለህ አቡበክር 4 ወቄት ካልሆነ አልወስድም ብትለኝ ኑሮ እንኳን ሸጥልህ ነበር ይለዋል። አቡበክርም ረዲየላሁ ዐንሁ መልሰው ወላሂ 100 ወቅት ብትጠይቀኝ እንኳን ከፍየህ ወስደው ነበር ይላሉ። ከዚያ ክፍያውን ፈጸሙና ቢላልን በነፃ ለቀቁት። ከቢላል በኋላም ህፃናትንና ሴቶችን በገንዘባቸው ነፃ ወጥተዋል። አባታቸው ከደካማዎች ይልቅ ይመሰገኑ ዘንድ ጠንካራ ያሉትን ነፃ ቢያስወጡት እንደሚሻል ደጋግመው ቢነግሯቸውም አቡበክር ረዲየላሁ ዐንሁ ግን ይህንን የማደርገው የአላህን ሱብሓነሁ ወተዓላ ውዴታ ለማግኘት እንጂ ሌላ ለምን አይደለም ብለው ይመልሱላቸው ነበር። መልካም ድርጊታቸውንም ጭቃ ሊቀቡ የተነሱ የመካ ሙሽሪኮች የሐሰት ወሬ በአቡበክር ረዲየላሁ ዐንሁ ላይ ይነዙ ጀመር። ቢላልን ነፃ እንዲወጣ ያደረገው እርሱ እንደሚለው የአላህን ውዴታ ለማግኘት ሳይሆን ከዚህ በፊት ቢላል የዋለለትን ውለታ ለመመለስ ብሎ ነው እያሉ ስራቸውን በማንኳሰስ ያንጓጥጡ። በዚህ ጊዜ አላህ ሱብሓነሁ ወተዓላ የሚከተለውን የቁርአን አንቀጽ አወረደ። أعوذ بالله من الشيطان الرجيم وما لأحد عنده من نعمة تجزى إلا ابتغاء وجه ربه الأعلى ولسوف يرضى. እንዲህም ሲል ተፈሰረል ለአንድ ሰው እርሱ ዘንድ የሞት መልስ ውለታ የለችም፣ ግን የታላቅ ጌታውን ውዴታ ለመፈለግ ይህንን ሰራ፣ ወደፊትም በእርግጥ ይደሰታል። ሱረቱል አለይል ከአንቀጽ 19 እስከ 21 ባለው አላህ ሱብሓነሁ ወተዓላ ገልጽላቸዋል። ሱረቱል ለይል በውስጧ ያካተተችው መልእክት በአቡበክር ረዲየላሁ ዐንሁ ላይ የተነዛው ሐሰት መሆኑን መግለጫ ነው። 21 አንቀጽን አካታለች። ከሱሐቦች ሁሉ ጀግና አቡበክር ሲዲቅ ረዲየላሁ ዐንሁ ምንም እንኳ ጉልበታቸው ደካማና ሰውነታቸው ለስለስ ያለ ቢሆንም
በሐቅ ጉዳይ ግን መንፈሳቸው ጠንካራ ነበር። ለአላህ ሱብሓነሁ ወተዓላ ጉዳይ ማንንም አይፈሩም። በአንድ ወቅት ሰይድ አሊ ቢን አቢ ጣሊብ ከሰዎች ሁሉ ጀግና ማን ነው ብለው ጠየቁ። እርስዎ ነዎት አሚር አልሙእሚኒን ብለው ጠየቁ። ተብለው ሲጠየቁ የሚከተለው ምላሽ ሰጡ። የለም፣ ከሰው ሁሉ ጀግናው አቡበክር አስሲዲቅ ናቸው። በአንድ ወቅት የቁረይሽ ካህዶች ነቢዩን ሰለላሁ ዐለይሂ ወሰለም ከበው ሲያንገላቷቸው ተመለከትኩ። እኛ ራቅ ብለን ሁኔታውን እንመለከት ነበር። ለብቻቸው ሆነው ካህዶችን ገፈታተሯቸው። ከረሱል ሰለላሁ ዐለይሂ ወሰለም ዙሪያ ገለል አደረጓቸው። አላህ ጌታዬ ነው የሚልን ሰው ልትገድሉ ነው እንዴ በማለት ተናገሯቸው። ካህዶቹን አላህ ጌታዬ ነው የሚልን ሰው ልትገድሉ ነው እንዴ በማለት ተናገሯቸው። ካህዶቹም ረሱልን ሰለላሁ ዐለይሂ ወሰለም ተወት አደረጉና አቡበክርን ያዟቸው። ዑቅበት ቢን አቢ ሙዕጥ የሚባል ከሃዲ መጣና የአቡበክርን ረዲየላሁ ዐንሁ ፊት ይመታ ጀመር። ፊታቸው እስኪያባብጥ ድረስ በጫማቸው ደበደቧቸው። አፍንጫቸው እስኪቀላ ድረስ ፊታቸው አበጠ። ከፊታቸው ላይም ደም ይፈስ ጀመር። አቡበክር ስዲቅ ራሳቸውን ሳቱ። ትንሽ ቆይተውም የአቡበክር ረዲየላሁ ዐንሁ ጎሳዎች የሆኑ በኒ ተሚሞች መጡና ወደ ቤታቸው ይዘዋቸው ሄዱ። ከመጎዳታቸው ብዛት ከሞት እንደማይተርፍ እርግጠኛ ነበሩ። ለእናታቸውም በሕይወት ከቆየ መግቢው አጠጪውም ብለዋቸው ሄዱ። ከዚህም ወደ ዑቅበት ተመልሰው ሄዱና አቡበክር ረዲየላሁ ዐንሁ ከሞተ ሊበቀሉት እንደሚችሉ ዝተው ተመለሱ። አቡበክር ረዲየላሁ ዐንሁ ከጉዳታቸው ትንሽ መለስ በማለት አይናቸውን እንደከፈቱ ወዲያው የጠየቁት ጥያቄ ረሱል ሰለላሁ ዐለይሂ ወሰለም እንዴት ናቸው የሚል ነበር። በወቅቱ ያልሰለመችው እናታቸው አጠገባቸው ነበረችና አሁንም ታስታውሳለህ እንዴ አለቻቸው። እርሳቸውም ወላሂ ያሉበትን ሁኔታ አውቄ ነፍሴ እስክትረጋጋ ድረስ እህልም ሆነ ውሃ አልቀምስም ይላሉ። በመቀጠልም ወደ ኡሙ ጀሚል ፋጢማ ቢንት አልኸጣብ ዘይድ ዑመር እህት ዘንድ ሂጂና ረሱል ሰለላሁ ዐለይሂ ወሰለም ያሉበትን ሁኔታ ጠይቂያት አላቸው። አቡበክርም ረዲየላሁ ዐንሁ እናት ወደ ተባሉበት ቦታ ሄዱ። ያኔ ቢንት አልኸጣብ መስልማን ደብቃ ትኖር ነበር። የአቡበክር ረዲየላሁ ዐንሁ እናት ስለ ረሱል ሰለላሁ ዐለይሂ ወሰለም ሁኔታ ይጠይቋታል። እርሷም እንዲህ ትላለች፣ ወላሂ ልጅሽንም ሆነ ሙሐመድን አላውቅም፣ ነገር ግን ደስ ካለሽ ልጅሽን ለመጠየቅ አብረሽ ልምጣ እችላለሁ በማለት ከዚህም ተከትለው ወደ አቡበክር ረዲየላሁ ዐንሁ ዘንድ ይሄዳሉ። አቡበክርም ፋጡማ ረሱል ሰለላሁ ዐለይሂ ወሰለም እንዴት ናቸው ሲሉ ይጠይቋታል። እርሷም እኔ ሙሐመድን ማን እንደሆነ አላውቅም በማለት ስትል ትመልሳለች። አቡበክርም ነገሩ ገብቷቸው አትፍሪ፣ እርሷ እናቴ ነች ይላታል። ከዚህም ደህና ናቸው፣ ምንም አልሆኑም ትላለች። አቡበክርም ወላሂ በአይኔ እስካላየኋቸው ድረስ እህልም ሆነ ውሃ አልቀምስም ይላሉ። እናትየውም እግርህ እስኪሻል ድረስ ትንሽ ጠብቅ ይሏቸዋል። ራሳቸውም እግራቸው መራመድ እያቃተውም ቢሆን ብድግ ብለው በመነሳት ሁለቱም ሴቶች ደግፈዋቸው የአልረቀም ቢን አቢ አልረቀም ቤት ይደርሳሉ። በር ሲያንኳኩ
ይከፈትላቸዋል። ረሱል አለይሂ ሰላም አቡበክርን ሲያዩአቸው በጣም ያዝኑላቸዋል፣ እቅፍ ያደርጓቸዋል። አቡበክርም የረሱልን ሰለላሁ ዐለይሂ ወሰለም ማዘን ሲመለከቱ የአላህ መልእክተኛ ሆይ ወላሂ ከፊቴ በስተቀር ደህና ነኝ፣ ምንም አልሆንኩም ይላሉ። ረሱልም ሰለላሁ ዐለይሂ ወሰለም በጣም አዝነው ዱዓ ያደርጉላቸዋል። አቡበክርም እንዲህ ይላቸዋል፣ አንቱ የአላህ መልእክተኛ እናቴን አላህ ሙስሊም እንዲያደርጋት ዱዓ አድርጉላት። ነብዩም ሰለላሁ ዐለይሂ ወሰለም አላህ ሆይ የአቡበክርን እናት ወደ ቀጥተኛው ጎዳና ምራት ብለው ዱዓ ያደርጋሉ። የአቡበክር እናትም እዚያው እንደቆሙ ከአላህ በስተቀር በእውነት የሚመለክ አምላክ የለም፣ ሙሐመድም የአላህ መልእክተኛ ናቸው በማለት የምስክርነት ቃላቸውን ይሰጣሉ። አስሲዲቅ ስለ እስልምና የነበራቸው ድንቅ አቋማቸው ሰይድ አቡበክር አስሲዲቅ ረዲየላሁ ዐንሁ በእስልምና ዙሪያ የነበራቸውን አቋሞች ስናይ ለዲን የነበራቸው ፍቅር ከፍተኝነት መረዳት እንችላለን። አስሲዲቅ ረዲየላሁ ዐንሁ ሁሉ ነገራቸው ለዲን የበላይነት ሲሉ ገብረዋል። ነፍሳቸውን፣ ገንዘባቸውን፣ ቤተሰቦቻቸውን፣ ደማቸውን ይህንን የሃይማኖት ለማገልገል ሲሉ ሰጥተዋል። ለእስልምና የበላይነት ሲሉ ሁለመናቸውን ከፍለዋል። ስለ አስሲዲቅ አቋሞች ስንናገር ዋነኛው ዓላማችን ሁሉም ሙእሚን በአርአያነት እንዲከተላቸው ነው። አቡበክር ረዲየላሁ ዐንሁ ተምሳሌት አድርገን ከእስልምና ረገድ ያለብንን ኃላፊነቶች ሁሉ በአግባቡ እንድንወጣ ያግዘናል። ዕለተ አልኢስራ ወልሚዕራጅ ምንም አይነት ፈጣን የትራንስፖርት አገልግሎት ባልነበረበትና በማይታወቅበት ዘመን አንድ ሰው አንድ ሙሉ ሌሊት ባልሞላ ጊዜ ውስጥ ከመካ ተነስቶ ቅዱስ ደርሶ ተመለሰ ተብሎ ቢነገር የሚታመን ነገር አልነበረም። ለዚህ ነበር በወቅቱ ወደ እስልምና ገብተው የነበሩ አዳዲስ ሰዎች ረሱል ሰለላሁ ዐለይሂ ወሰለም ያደረጉትን ይህንን ጉዞ አምኖ ለመቀበል የተሳናቸው። የቁረይሽ ሙሽሪኮችና ባለቤቶች ይህንን ዜና በሰሙ ጊዜ ረሱልን ሰለላሁ ዐለይሂ ወሰለም ለማሳጣትና ለማዋረድ የሚያገኝ እድል ያገኙ ስለመሰላቸው ጮቤ። ክፍተት ለስህተት ለመጠቀም ያላቸው አቋም ይገርማል። በነገሩ ለመሳለቅና ለማሻፈን ወደ አቡበክር ረዲየላሁ ዐንሁ ዘንድ ሄዱ። እንደደረሱም ለአስሲዲቅ እንዲህ አላቸው፣ አቡበክር ሆይ ጓደኛ የሚበላብደውን ሰምተሃልን? ረሱል ሰለላሁ ዐለይሂ ወሰለም በኢስራእና ሚዕራጅ ስላደረጉት ጉዞ የተናገሩትን ነገሯቸው። አቡበክር ረዲየላሁ ዐንሁ በእርግጥ እንዲህ ብሏል አሉ። አዎ ብሏል አላቸው። አቡበክር ረዲየላሁ ዐንሁ በእውነት ይህንን ብሎ ከሆነ እውነት ተናግሯል አሉ። ቁረይሽም ይህን አምነህ ትቀበላለህ ሲሉ ደግሞ ጠየቋቸው። ከዚህ የበለጠ ነገር ቢናገሩም አምናቸዋለሁ ሲሉ መለሱ። ወደ ራሳቸው አቡበክርም ከዚህ የበለጠ ነገር ቢነግሩም አምናቸዋለሁ ሲሉ መለሱ። ወደ ራሳቸው እንሂድ አሉ። ወደ ረሱል ሰለላሁ ዐለይሂ ወሰለም ዘንድ እንደደረሱ ስለ ኢስራእና ሚዕራጅ ተከተለውን ሁሉ በዝርዝር ነገሯቸው። አቡበክርም እንዲህ አሉ፣ እውነት ተናግረዋል። እርሶ የአላህ መልእክተኛ መሆኑን እመሰክራለሁ። ረሱልም ሰለላሁ ዐለይሂ ወሰለም አቡበክር ሆይ አንተ እውነተኛ ነህ አሏቸው። ከማንም የተሻለ ጉርብትና
የመካ ካህዲያን በረሱል ሰለላሁ ዐለይሂ ወሰለምና በተከታዮቻቸው ላይ የሚያደርሱት ስቃይና ግፍ በጣም የበረታ ሲመጣ ነብዩ ሰለላሁ ዐለይሂ ወሰለም ለአቡበክር ወደ ሐበሻ ይሰደዱ ዘንድ ፈቀዱላቸው። ከቁረይሽ ጎሳዎች ውስጥ በጣም የተከበረ ሰው የነበረው ኢብኑ ዱጋን ይህንን ይሰማና የሚሻለው የእርሱ ጎረቤት ሆነው መኖር ከቻሉ ማንም ሊነካቸው እንደማይችል ለአቡበክር ይመክሯቸዋል። ሰይድ አቡበክር በኢብን ዱጋን ምክር ይስማማሉ። የአቡበክር ረዲየላሁ ዐንሁ የዚህ ሰውዬ ጎረቤት የሆነ መኖር ብዙ ጊዜ ቁርአንን እየቀሩ ያለቅሱ ነበር። እንዲህ ሲያደርጉ ሴቶችንና ህፃናትን ከበዋቸው ያዳምጡ በጣም ይማርኩና ተጽዕኖ ያደርባቸው ነበር። ቁረይሾች በዚህ ሁኔታ ብዙም ስላልተደሰቱ ከዚህ ተግባር እንዲታቀቡ ይነግሯቸው ዘንድ ኢብን ዱጋን ይልኳቸዋል። ኢብን ዱጋን በተላኩት መሰረት አቡበክር በቤታቸው ሆነው እንዲቀሩ ይነግሯቸዋል። አቡበክርም በመንገድ የሚያልፍ ሰዎች እንዲሰማቸው በሚል ቤታቸው መስኮት አቅጣጫ ሆነው መቅራት ይጀምራሉ። የመካ ቁረይሾች ይሄኛው ሁኔታ ቢሆን ስላልተስማማቸው ጎረቤታቸው ወደ ሆኑት ሰው ኢብን ዱጋን ስሞታ ያቀርባሉ። ኢብን ዱጋንም ቁርአኑን መቅራት እንዲያቆሙ ለአቡበክር ይነግሯቸዋል። አቡበክር ግን ቁርአን መቅራቱን ማቆሙ በጭራሽ እንደማይችሉ ይነግሯቸው እና እንዲህ ይላሉ። ወላሂ ሰዎች ቁርአንን እንዲሰሙ ማድረግን አላቆምም። ከፈለክ ጉርብትናህ ይቅርብኝ፣ ካንተ የተሻለና የበለጠ ጎረቤት አግኝቻለሁ። ቁርአንን ማለታቸው ነው። ለቅሶ አቡበክር ሲዲቅ ቁርአን በሰሙ ቁጥር እንባቸውን አይቆጣጠሩም ነበር። በጣም ስቅስቅ ብለው ያለቅሳሉ። በተለይ ሱረቱል ዘልዘላን በቀሩ ቁጥር ማልቀስ የዘወትር ልማዳቸው ነበር። ረሱል አለይሂ ሰላቱ ወሰላም በመሞቻቸው ዕለት ታመው የነበረና ሶላት እንዲያሰግዱ አቡበክርን ያዟቸዋል። ይህኔ እሜቴ አይሻ ረዲየላሁ አንሃ እንዲህ ይላሉ። አንቱ የአላህ መልእክተኛ አቡበክር እኮ ለስላሳ ሰው ነው። ቁርአን ሲቀራ እንባውን መቆጣጠር ስለማይችል ስፋውን ምን እንደሚል ሰማት አይችልም። ስለዚህ ዑመር ይዘዛቸው። በአንድ ወቅት ከየመን እየመጣ ልዑክ ወደ ነብዩ ሰለላሁ ዐለይሂ ወሰለም ዘንድ ይመጣና ለእስልምና ቃል ኪዳን ሙበያ ይገባል። ልዑኩ ቁርአን ሲሰማ ያለቅሳል። ይህንን አቡበክር እንዲህ ይላሉ። ቀልቦቻቸውን ሳያደርቁ በፊት እኛም እንዲህ ነበር። ወዲያውም ማልቀስ ይጀምራሉ። እስኪ ታላቁን አቡበክር ረዲየላሁ ዐንሁ ሁኔታ ከራሳችን ሁኔታ ጋር እናነጻጽረው። በመሆኑ እኛ አላህን ፈርተን ቁርአንን ሰምተን ያለቀስንበት ጊዜ እናስታውሳለን? ለምን ይሆን ቀልባችን እንዲህ የደረቀው? ለምንስ ይሆን ከዓይኖቻችን እንባ የጠፋ? መጠየቅ አለብን። 7 ባህሪዎችን የፈጠረው ኃያሉ አላህ ሱብሓነሁ ወተዓላ እርሱን በመፍራት የሚወርድ 7
ሰባት ባህሮችን የፈጠረው ኃያሉ አላህ ሱብሓነሁ ወተዓላ እርሱን በመፍራት የሚወርድ እንባን ከእኛ መመልከት ይወዳል። ነገር ግን የእኛ አይን ይህንን ከማድረግ ሰስተዋል። በአላህ ቃል ኪዳን ላይ የነበራቸው ፍጹም እምነት ፈረንጆች ሮሞችን በጦርነት ባሸነፉ ጊዜ አላህ ሱብሓነሁ ወተዓላ የሚከተሉትን የቁርአን አንቀጾች አወረደ። أعوذ بالله من الشيطان الرجيم ألف لام ميم غلبت الروم في أدنى الأرض وهم من بعد عليهم سيغلبون في بضع سنين لله أمر من قبل ومن بعد ويومئذ يفرح المؤمنون بنصر الله ينصر من يشاء وهو العزيز الرحيم. سورة الروم كأند اسكامس تفسير من دهلم ألف لام ميم ሩም ተሸነፈች። በጣም ቅርብ በሆነችው ምድር እነርሱም ከመሸነፋቸው በኋላ በእርግጥ ያሸንፋሉ። በጥቂት ዓመታት ውስጥ ያሸንፋሉ። ትዕዛዙም በፊትም በኋላም የአላህ ነው። በዚያ ቀንም ሙእመናን ይደሰታሉ፣ በአላህ እርዳታ ይደሰታሉ። የሚሻውን ሰው ይረዳል፣ እርሱም አሸናፊ አዛኝ ነው። እነዚህ አንቀጽ ከወረዱ በኋላ አቡበክር አስዲቅ ከቁረይሽ ወደ ሙሽሪኮች መሰብሰቢያ እየሄዱ ሮሞች እንደሚያሸንፏቸው እርግጠኛ ነኝ ማለት ጀመሩ። አቡበክር እንዲህ እርግጠኛ የሆኑት ከላይ የተገለጸውን የአላህ ሱብሓነሁ ወተዓላ ቃልን ኪዳን መሰረት አድርገው ነው። ኡመያ ኢብን ኸሊፍ ይህንን ሲሰማ እስኪ እውነተኛ ከሆንክ እንወራረድ አሏቸው። አቡበክርም ተስማሙ። ኡመያም መቼ ነው ድል የሚያደርጉት ሲል አቡበክርን ጠየቋቸው። እርሳቸውም ከ3 ዓመታት በኋላ አሉት። ከዚያም አቡበክር ረዲየላሁ ዐንሁ ወደ ነብዩ ሰለላሁ ዐለይሂ ወሰለም ዘንድ ሄዱና ይህንኑ ነገሯቸው። ነብዩም ሰለላሁ ዐለይሂ ወሰለም ጊዜ ሊሆን የሚችለው ከ3 እስከ 9 ዓመት ነው በማለት ነገሯቸው። አቡበክርም ወደ ኡመያ ዘንድ ተመለሱ። ኡመያም እንዲህ አለ፣ ምን ነው ተጸጸትክ እንዴ? አቡበክርም የለም፣ እኔ የመጣሁት ተጸጽቼ ሳይሆን የተናገርኩትን የጊዜ ገደብ ከፍ ለማድረግ ነው አሉት። ዓመታቶች እየተከታተሉ አለፉ። ልክ በ9ኛው ዓመት እንቅጩ ላይ ሮሞች ፈረንሶችን አሸነፉ። አቡበክርም ውርርዳቸውን አሸነፉ። ከውርርድ ያገኙትን ገንዘብ ሶደቃ እንዲያወጡት ረሱል ሰለላሁ ዐለይሂ ወሰለም ነገሯቸው። ከዚህ ታሪክ ሁሉም ሙስሊም ሊማር የሚገባው ነገር አለ። በተለይ ሴትና ወንድ ወጣቶች ከዚህ መማር ያለባቸው ባገኙት አጋጣሚ ሁሉ ከማፈርና ወደ ኋላ ከማለት ይልቅ በሙሉ ልብ ሃይማኖታቸውን ማንጸባረቅ አለባቸው። እውነትን ከመግለጽ ማፈር የለባቸውም። ከመጥፎ ነገር በአግባቡ እውነትን ከመግለጽ ማፈር የለባቸውም። መጥፎ ነገር በአግባቡ መቃወም ማፈግፈግ አይኖርባቸውም። አንዳንድ ወጣቶች የአቡበክርን ረዲየላሁ ዐንሁ ሙሉነት ተምሳሌት አድርገው በየኮሌጃቸው ቁርአንን ይዘው ከመግባት ሂጃቦቻቸውን ዘወትር ከመልበስ መታቀብ የለባቸውም። የዛሬው በዚህ እንጨርሳለን። ኢንሻአላህ እንቀጥላለን።